ሰላም ሰላም ቤተሰቦቻችን፣ ዛሬ እኔና ፋዘር በመተባበር ማዘርን ፕራንክ ልናደርጋት ነው። እሷ ሰው ልትጠይቅ ጎረቤት ሄዳለች። አዎ የታመመ ሰው ልትጠይቅ ሄዳለች። እሱ ነው የሚያውቀው፣ እኔ አልነበርኩም። እና ስትመለስ ፋዘር በጣም ተናዶ ምናምን ይጠብቃታል። እሷ ግን ትናደዳለች። ይሄ ባንች እሱ ነው ሀሳቡን ያመነጨው እሱ ነው። ሌስ ጎ እስኪ ሪያክሽኗና መጣች። ፋሚሊዎች አልገባም ነው ቃሉ ወይ ቃልስ እንዴ ቋንቼ የት ነው ሁሉ ሰዓት ናት። ብቻውን ጥለሽ ወግን ምን ሆነሽ ነው? እንደሚያመው ታውቂያለሽ እንዴ? ታዲያ ምን አጠፋው? አልነበረም እኮ ነው እሱ ነግሬህ ቆየ እንዴ መጠይቀው ሰው አለ ብዬ እንዴ አሁን እኮ እንትኑ ለክቼ እኮ የሌላ ሀይ ሆኗል። አንቺ ምን ሆነሽ ነው? ቆይ ሲጀመር ቤት ውስጥ ምን አይነት ቀልድ ነው እንዴ? የምን ቀልድ ነው? አልነበረም እኮ እሱም ጠዋት እንደወጣን ብቻዬን ነው እኮ ያልኩት ቤት ውስጥ እንዴ። እኔ ከስራ ስመጣ ብቻውን ቁጭ ብሏል። አያናግርም። ምን አይልም። ምን ሆነ ነው? ምንም ይላል። ጎም ምን ሆነ ነው ብላል። ከዛ ደሙን ስለካው ከፍ ብሏል። የታመመ ሰው እጠይቃለሁ ማዘር ማታ ሲመጡ ብዬ ነግሬዋለሁ እኮ ጠዋት። ቆይ ጎ አባ አጎፋይና በማርያም እኔ ራሱ ደነገጥኩኝ ስመጣ። ወንዴ ምን ሆነሽ ነው አንቺ? እንደሚያመው እያወቅሽ ብቻውን እንዴት አንቺ ምን እያልሽ ነው? እግዚአብሔርን እንዴ ምን ሆነሽ ነው? አልነበረም እኮ ብቻዬን ነው ያልኩት። ምን ማለት ነው? አልነበረም ሳይሆን ታውቂያለሽ፣ ብቻውን ሲሆን። አባቴ እውነት አኮረፍከኝ በእግዚአብሔር። አሁን እሺ ምንድነው የምናደርግለት? ከቅድም ጀምሮ እኮ እንደዚህ እየሆነ ነበረ። በእግዚአብሔር እኮ እስቲ መለኪያውን አምጪ። ኧረ በእግዚአብሔር ጎዬ አባቴ እውነት አኮረፈኝ ነው። መለኪያውማ ሀይ ሆኗል። ወይ ሐኪም ቤት እንሂድ። ምን አትፍቼ ነው? ቆይ ሐኪም ቤት እንሂድ። ወይ እንሂድ። እሺ እንሂድ። ጎ ወይኔ ጉዴ ፈላ። እንትን አለው እንዴ? ጎ ትኩሳቱ ማርያም ሰማኝማ። ጎዬ አባ በማርያም አኩፈራ ሰው ጠይቃለሁ ብዬ ነገር የለ ጠዋት። አረ እግዚአብሔር በቃ ፍራንክ ነው። ልታለቅስ ነበር። ፍራንክ ነው። እኔ ራሱ ከታመምኩ በቃ ተረጋጋ።